ልክ ይሄንን ቪዲዮ ስታዩት ሁላችሁም ሰብስክራይብ በማድረግ ጀምሩ ማለት ፈልጋለሁ። እሺ እሱን ካልተቀበልሽ ደግሞ ማለት ነው ሴትዮዋ ሞታለች ብለን ቪዲዮ እንስራው እና እናንተ ሴትዮዋ እንተላለ እዛ ሳስከለክልሽ ወደ አንቺ ቤት ትሮጫለሽ። ከዚህኛው እሱ ይደነግጣል። ምን ሆነሽ ነው መድኃኒት እንዴ? ሰላም ሰላም የኛ 68ቱ ፋሚሊዎቻችን። በነገራችን ላይ አንድ ፋሚሊ የሌለው ሰው 68 ሲኖረው ማለት በቃ ምን ያህል ደስ ሊለት እንደሚችል አስቡ። ግን ሌሎቻችሁ የት አላችሁ? እና 68 ፋሚሊ ደርሰናል። እናመሰግናለን እና ስለምታበረታቱም ቪዲዮዎችን ላይክም ስለምታረጉልን እጅግ አርግተን እናመሰግናለን። የመረና ግን ሌሎቻችሁ የታላችሁ እስኪ 100 ፋሚሊ ይኑረን። ልክ ይሄንን ቪዲዮ ስታዩት ሁላችሁም ሰብስክራይብ በማድረግ ጀምሩ ማለት ፈልጋለሁ። እና እናንተ እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። እንደ ሁል ጊዜው እናንተ በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ደግሞ ሰላማችሁ ብዝት ይበለልን። ያው የኛ ይታያል ሁሌ በቪዲዮ ደህና ስለሆነ ነው እንዴ ፌስ በፌስ የምንመጣውና የእናንተም እንዲህ እንዲሆንላችሁ የምር ምኞታችን ነው። ዛሬ እንግዲህ መጥቻለሁ። ማታ ነው ሰላም አልመጣችም። እኔ ገብቼ ዩኒፎርሜን ቀይሬያለሁ ምናምን እና ሌላ ደግሞ በጣም ጠፋን። ይሄንን ሳምንት ቪዲዮ አፕሎድ አድርገን አናውቅም። የምር ይቅርታ። እየጠፋን እየመጣ መምጣት አንፈልግም። ከመጣ መምጣት ነው የምንፈልገው ሁሌና፣ ነገር ግን አልተመቸንም። እነኚህ ሆዳም የሆኑ ሰዎች በጣም አስቸግረውናል። የምሬ ነው። አሁን ማለት ነው እኔ እንበት የላቸውም የሚልበት ደረጃ ላይ ደርሻለሁ። ምግብ ይበላል አይጠግቡም። በቃ ዝም ብሎ መብላት ነው ስራቸው። መብላት መተኛት። እንዲህ አይነት ህይወት አለ ያልኩት እኔ መጀመሪያ ጊዜ ስመጣ እግዚአብሔርን የምሬን ነገር በቃ አስቸግረውናል። ምግብ አቋረጡም የእነሱ ምግብና ለዛ በጣም ቢዚ አድርገውናል። እንግዳ ምናምን ስለነበረ እዛ ቢዚ ሆነን ነው የምር የጠፋነውና ዛሬ እንግዲህ ደግሞ መጥቻለሁ። በማታ ነው እና ምን መሰላችሁ ሳሳጥረው ነገሩን ዛሬም እንግዲህ በፕራንክ የመጣሁት ፕራንክ ላደርጋት ነው ሰላምን። ምን መሰላችሁ በዚህ ካለች በዚህ አድርጌ ለሞክራት ነው አውቃለሁ ማለት እሺ አትለኝም። ምን መሰላችሁ ቤተሰቦችሽ ጋር ደውለን እኔ ደውልና ሰላም ከስራ ተባራለች፣ አሁን ሴትዮዋ ከቤት አስወጣቻት፣ አባራታለች እላቸዋለሁ ማለት ነው። በእርግጠኝነት እሺ አትለኝም። እሱን እምቢ ካለችኝ ደግሞ ወይ ቤተሰቦቼ ጋር ደውይና መዲ ከቤት ወጣለች፣ ሴትዮዋ አባራታለች በረሽ ነገሪያቸው እላታለሁ ማለት ነው። ይሄንንም እምቢ ካለችኝ ሴትዮዋ ሞታለች ብለን ቪዲዮ እንስራ ነው። በጣም ናቂቆ ያንተ ይቅር በለኝነት ነምስ ያንተ ናት። እኛ በትሞት ትኖር ስልጣን የለንም እንዴ ማለትና የማድረግም የማለትም ስልጣን የለንም። ግን ለፕራንክ ነው እግዚአብሔርን ለፕራንክ ነው እና ሴትዮዋ ሞታለች ቪዲዮ ሰራላታለሁ። እንግዲህ ከሶስቱንም በእርግጠኝነት ተሸትለኝም ታስቸግረኛለች ነው። የቱን ታረጋለች? ያው ለቪዲዮ ነው ይቅር በሉኝ ትኖር የምር ግን አንዳንዴ በጣም ስታናድድ ነው ማለት ነው። ምን አለበት ብትወጪ እንላታለን። እግዚአብሔርን የሆነ ቀን እንደውም ማለት ነው ከሰላም ጋር ተጣልተው ሰላምን ረገመቻት ሴትዮዋና ከዛ እርሜሽ ይጠራቻል ማለት ነው። ማሪውን እርሜሽ ይጠራ አንቺ ምን ጭንቅላቴ በቃ የማትለው ነገር የለም ማለት ነው። ከዛም በኋላ ሰላም ምን አለቻት? በቃ የራስሽ መኪና ይግጭሽ አለች ማለት ነው መደር ብላ። ከዛም በኋላ ሴትዮዋ በመኪናዋ ግጭት ብላችሁ ደስ ይላል፣ ግን አልተገጨችም። እሷ ይሄንን ካለች በኋላ ከቆየ በኋላ ነው ግን መኪናዋ ከሌላ መኪና ጋር ተጋጨችው ነው። ግን ያው የሰላም እርግማን ደርሶ ነው ማለት ይከብዳል። አላውቅም ብቻ የምር እሷን በጣም ነው የምትራገበው። እኛም ስንናደድ ደግሞ ምን አለበት ብትሞጪ፣ ምን አለበት ቢደፋሽ፣ በጣም ብዙ ነገር እንላለን።
ያው እግዚአብሔር እንደ ሰው አይደለም፣ እኛንም እነሱንም የሚያኖራቸው እግዚአብሔር ነው። ነገር ግን በጣም ያሳስታሉ፣ በጣም ያሳስታሉ። በተለይ ደግሞ እኛ ሳናጠፋ ሲናገሩን ምንም ነገር ጠፋ፣ ምንም ነገር አጠፋን፣ እኛም አጠፋን፣ ሌላ ሰውም አጠፋ፣ ተጠያቂ እኛ ነን እና ልክ ባላደረጋችሁት ነገር ስትጠየቁ ደግሞ ምን ያህል ሊያናድዳችሁ እንደሚችል መገመት አያቅትም። እና ብቻ መጥፎ ነገር ለእነሱ አትመኙ። እግዚአብሔርን በቃ ከተቻለ ለእነሱ ብቻ አይደለም በቃ ለየትኛውም ሰው ለጠላታችሁም ለምን አይሆንም እና ለእናንተ ለጠላታችሁ ስትመኙ ለራሳችሁም ሊሆን ስለሚችል ለሰው መጥፎ ነገር አትመኙ ማለት ፈልጋለሁ። ልብስ ይሩታች እያስቸገረኝ ነው። ሰላም እስከመጣ ድረስ እናንተ ደግሞ ይህንን ቪዲዮ ሰብስክራይብ እያደረጋችሁ ጠብቁ። ግን ማለት ነው በጣም ሀሳብ እየጠፋብኝ ነው ሰላምን ማደርጋት ማለት ነው እና እስኪ ሌላ ሀሳብ ካላችሁ እግዚአብሔርን ኮሜንት ላይ ጻፉልኝ። እኔ ደግሞ በእናንተ ሀሳብ ተመስርቼ ፕራንክ አደርጋታለሁ ማለት ፕራንክም ይሁን ሌላ ነገርም እና ያላችሁን ሀሳብ ኮሜንት ላይ ጻፉልኝ። ምክንያቱም እሷ ኮሜንት አታነብም፣ እኔ ነኝ ብዙ ጊዜ ማነበው። እሷም ዩቱብ ላይ ገብታ አታይም። እናንተ ኮሜንት ላይ ጻፉልኝ፣ እኔ አነባለሁ፣ ኮሜንት ሪፕላይ አደርጋለሁ እና እስከዛ ድረስ አብራችሁን ቆዩ እና ግን ማለት ነው 100 ሰብስክራይብ ያስገቡናል። 100 እንግዲህ ሰላም ጋቻ ያው ቅድም እንዳልኳችሁ ነው። አሁን ሀሳቡን ለሰላም ልንገራታ። ምን መሰለሽ አሁን ማለት ነው ቤተሰቦችም ፍራንክ እናድርግ ብዬ ነው የወጡት። ቤተሰቦች የኔ ቤተሰቦች አሁን ማለት ነው አሁን እኔ ደውልና ወይም ደውዬላቸው ሴትዮዋ ሰላምን ከቤት አባራታለች አሁን እላቸዋለሁ። አይብሮሽ እሺ በቃ እሺ፣ እንደዛ ካልሆነሽ አንቺ ወይ ደግሞ አንቺ ቤተሰቦች ጋር ደውይና ሴትዮዋ ማዲን ከቤት አባራታለች አሁን በያት መድኃኒት እዛ ሳስከለክልሽ ወደ አንቺ ቤት ትሮጫለሽ። ከዚህኛው እነሱ ይደነግጣሉ። ምን ሆነሽ ነው መድኃኒት እንዴ? እንዴሽ ኮንታንም ማለት ሁለቱም እኮ ከባድ ነው መድኃኒት በእውነት። እስቲ አንቺ አስቢ፣ አሁን በእኔ ቦታ ሆነሽ ማለት ነው። አሁን እህትሽን ትደነግጣለች አይደል? ማርያም ትደነግጣለች። በኢየሱስ መድኃኒት ምኑን እኔ እኮ እግዚአብሔርን ምንድን ነው ብዬ ማለት ነው ሰው ደውል እራሱ የሆነ እውነት ጥያቄ ፈጥሮ ምን ልትለኝ ነው? ምክንያቱም ገና አስቀድመሽ ነው እንትን ያልሽኝ ነግሬያት ነው የመጣሁት እምቢ እንዳትይኝ ብያት ማለት ነው። እና እያሰበች ነበር ምን ይሁን ብላ። የትኛው መረጥሽ? አጣጥኝ ውስጥ ኮኔክሽን አሁን እግዚአብሔር እናንተ ፍረዱ። ከምን ይደነግጣሉ? እውነት ለመናገር ማለት ነው ማንም ተደነግጣል። እሺ ሴትዮዋ ሰላምን ከቤት አባረረቻት። ከዛ ግን ቶሎ ነው ይዋጣው የምትተፊያት። እሺ እሱን ካልተቀበልሽ ደግሞ ማለት ነው ሴትዮዋ ሞታለች ብለን ቪዲዮ እንስራ። በጌታ ከሶስቱ መራቂዎች ሴትዮዋ ንጠላት ሴትዮዋ ለቅሷ ድረሱ እንዴት አሰብሽው? ሴትዮዋ ነው ያመጣችው። ሴትዮዋ ሞታለች እኛ ገንዘናታል እና ሴትዮዋ
አሁን ሴትዮዋ ቤተሰቦቻችን ከሚደነግጡብን በመኪና አደጋ በራሷ መኪና ያው እንግዲህ ሬሷ ቤት ነው። ማድረግ አይቻልም። ወደማይቀረው ሄዳለች። አቤት ራስ ወዳድነት ግን ጌታ ሆይ የእኛን እንትናልና እሷም መረሻ ይገርማል። የሰው ልጅ በእውነት ግን እንዳንተ አይልም። ያው እንደኛ ረጋጅ ይደነግጣሉ። እግዚአብሔር እንዲሁም ይደነግጣሉ። እናቴ እንጂ ጥሩ አይደለም። እግዚአብሔር ለአናሽም ዳንያት እንዲነስልከሽ የሆነ ጊዜ ከካሜራ ጀርባ ማለት ነው እህቴን ፍራንክ ያርጋት አለቀሰች። ማርያምን አለቀሰች እና ያንን ራሱ አይታው በቃ እሺ አትለኝም በጭራሽ። እኔ ማዳምን ማለት ነው ሁለቱ እሺ ስለማትለኝ ነው የማዳምን የሰማሁባት። አይ ጥሩ ምርጥ ሀሳብ ነው። እኔ ወድጄዋለሁ። በቃ ተስማምቻለሁ። ባስጣጣቲ እሷ ሲያረ እንዲ የሆነ ሁሉ ነው ደስ ይላል። ስለምታናድድሽ ነው። እና በጣም 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 መረር አድርጋታለች። ሰላም መሰለኝ የመረረኝ ሳይሆን ሰላም ያው አንድ ቀን ወይ እሷ ትሞታለች ወይ እሞታለሁ። አይቀርም ሁለታችን እንደዛ ተብሎ ያው ዝም ስለምንላት ያልፋል። ነገ ሌላ ቀን ነው። ዛሬ ሲመጣ ነገ አለ። ስለዚህ አይዟችሁ ቅመሞች የእናንተን በርቱ እና ማለት ነው። ከዚህ ቪዲዮ እንዴት ነው አንድ ሰው እኔ አሁን እነሱ ጋር እንደውል ቢም ለፕራንክ ራሱ እሷ አትለኝም ማለት ነው። ማለት ይደነግጣሉ ብለ እኔም እኮ አስባለሁ። ግን በቃ ፕራንክ ነው ወዳው ነገራቸዋለን በሚለው ሰው ነገር ግን እኔ በዚህ ሰዓት እነሱ ጋር እንደውላለን ብዬ ሳይሆን እሷ ምን ትላለች የሚለው ነገር ለማየት ነበረ። መጀመሪያም ተናግሬያለሁ። እንግዲህ እሷን ሰምታችኋል። ሁለቱ ላይ ግራ ተጋባች። ያው እንደው ብላ ሴትዮዋ ስለምታናደድ ተስፋ ትሆናለች ማለት ነው። እና ግን ባትኖሩ ማለት ነው ሴትዮዋ ባትኖሩ እሺ ምንሽ አይመስለኝም እኮ እሸትኝ አይደል? በጣም በቃ ሌላ ጊዜ ባይሆን የሆነ ከዚህ አይነት ሀሳብ ወጣ ያለ ነገር እንጂ እሸትኝ አይደለም ወዶቼ እንዴ ለምን ይደንግጡ? እና ብቻ በቃ እኔም ብዙ አላሳጓትም። ብዙ እኮ ምንጭ ይሆናል አላልኩሽም? በቃ ወዲ አላስጨነኳትም። የሆነ ማለት ስታስገባ ቶሎ ብዬ መጣች። በቃ ጥሩ ነው ሀሳቡን ወድጄዋለሁ። እሷን በተለይ ወድጄዋለሁ። እንዴ እንደዚህ ነው እንዴ? እና ፋሚሊዎቻችን እንግዲህ እንዳያችሁት ነው። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ ሰላም ሁኑልን። ይሄንን ቤት ሰብስክራይብ ማድረግ እንዳትረሱ። ቅድም መጀመሪያ ላይ የተናገርኩትን ደግሞ እንዳትረሱ ኮሜንት ላይ አስቀምጡ። እሺ ቻው፣ እንወዳችኋለን። መልካም ጊዜ ይሆንላችሁ። እንገናኛለን።